ናችሁ ነው ጦርነት ሲያሰብ ነው የከረው። ምክንያቱም አማራ ፋኖ እስከሚዳከም ነበር ትግሬ እየጠበቀ ያለው። ያው እነ ኦሮሞዎች ደግሞ ህዋት ጠፋ እያሉ ሪሃብል እንዲያደርጉ አደረጉት። ትግሬዎች እስከ 400,000 ጦር አዘጋጁ። ሲጠብቁ ከረሙ። ነጌታቸው አሰፋ ሲያሰሉ ቆይተው አሁን ወልቃይት ላይ ጦርነት ተከፍቷል። እንግዲህ ደመቀ ዘውዱ የመልሰዋል አይመልሰውም ጎንደሬውን የምናየው። ዞሮ ዞሮ ግን ስብሐት ነጋ የተባለ ወንጀለኛ ሆን ተብሎ በሻዕቢያ በኩል ወደ አሜሪካ እንዲመጣ ተደርጓል። ይሄ ሰውዬ የሁለቱም ትግሮች ቁርኝነት እንዲኖር ትግርኛ መንግስት እንዲፈጠር ሲል ይሰራል። በሌላ መንገድ ደግሞ ህዋት አይዘልይ 4 ኪሎ መግባት አለብኝ ፋኖ ተዳክሟል በሚል ጦርነት ከፍቷል። ጌታቸው ረዳ ደግሞ ለፌደራል መንግስት የመከላከያ ሰራዊት እንዲገባ ጠይቋል። ጀነራል ጻድቃንም የራሱን ትንባያ ያስቀምጧል። ትግራይ ሊፈርስ ይችላል፣ ኢትዮጵያ በጣም ከፍተኛ ጉዳት ሊደርስ ይችላል የሚል መጽሐፍ ጽፏል፣ አርቲክል ጽፏል። በእንግሊዘኛም ተተርጉሞ አይቼዋለሁ። እና ህዋት እስካልጠፋ ድረስ እንኳን ህዋት ተከታዩ 750,000 አባላቱ አብረው ነው መጥፋት ያለባቸው። ይሄ እስካልሆነ ድረስ አማራም ኦሮሞም ትግሬም አይቀጥልም። አሁን እኛ የምንደግፈው የጌታቸው ረዳን ኃይል ነው። ምክንያቱም ጌታቸው ረዳ ኃይል ብሔርተኛ ትግሬ ኢትዮጵያዊ ነው። የነ ደብረ ጽዮን ደግሞ መጥፋት ያለበት። ከዚህ በፊት ኤርትራን በኃይል የገነጠሉ ናቸው። የስብሐትን ንግግር ትናንት አሰምቻቸዋለሁ። እንደ እውነቱ ከሆነ ኢሳያስ አፈወርቂ ምንድን ነበር የፈለገው? ፕሬዚዳንት አርጉኝ ነው። ምክትሉኝ ልስራ ሲል አንፈልግም ብለው ራሱ ይሄ ገንጣይ ቡድን እኮ ነው ኤርትራን ወደባችን የሸጠው እኮ ነው ሲገዛ ነበር። ጠላት እኮ ነው ሲገዛው ነበር ኢትዮጵያ ነው። አሁንም ቲዲኤፍ ጠፋ ምናምን ህዋት ጠፋ እያሉ ቲዲኤፍ ቀይረው እየመጡ ነው። ስለዚህ የህዋት አባላት ብቻ ነው እንትን ምንድነው መሪዎች አባላቱ 750 ጭምር መደምሰስ ነው ያለው። ይሄ እስካልጠፋ ድረስ እኔ አሁን ብልጽግና የሚሉት መንግስት ምን እያሰበ እንደሆነ አይገባኝ። እያማራ ይቀራል አይደል? ትጠፋለህ እኮ እያልኩ የህዋት መሪን ብቻ ህዋት አለ መፍረስ ያለበት። የህዋት 750,000 ተከታይ እርምጃ ሊወሰድበት ይገባል። እውነት እስኪ ብልጽግና የሚባለውን እንግዲህ ወሬኛ እንግዲህ የኩታራ የዚህ የኋላ ቀር ጥርቅም እናያለን። ዞሮ ዞሮ እነሱ እየመጡ ነው እየተኮሱ ነው። ሀገሪቱ ወደ ከፋ ደረጃ እንደምትገባ 2760 አካባቢ ጦር ቀድሞ እንዳስገቡ ቤተመንግስቱን አጥንተው እንደጨረሱ መፈንቅለ መንግስት እንደሚያደርጉ መውጫ መግቢያ አጥንተው እንዳሉ ትግሬዎች እንደገቡ አይቻለሁ። ጭራሽ በታንክ እየታጀቡ ሰላማዊ ሰልፍ ሲያደርጉ ነበር ትግሬዎች። አማራስ ሁለቱን እንኳ መቀመጥ አልተፈቀደለትም። አዲስ አበባ ላይ አትገባም ተብሏል። አየህ ትግሬ አሁን ቀጣይ የምስራቅ አፍሪካ አይሁድ ሆኖ ነው መቀጠል የሚችለው። ደግሞ ይሄ አማራው ሙስሊም ክርስቲያኑም ያው ቤተክርስቲያንና መስጊድ ጋቢውን አጣፍቶ የተኛ እንደ አህያ ስለተኛ እንደ አምባዛ በለው። እነሱ እየመጡ ነው። አባላቶቻቸው 750,000 ናቸው። ይሄን ታውቃላችሁ? የህዋት አባል መሪው አይደለም ድርጅቱ አይደለም ተከታዩም እርምጃ መወሰድ መጥፋት ካልጠፋ ምንም ካልተበታተነ ኢትዮጵያ የሚቀጥል ነገር የለም። ሀገር ወደ መሆን እየሄዱ ነው ታያላችሁ። ወልቃይት ራያ ጠገዴን ይዘው ከሄዱ በኋላ ሁለት ትግሮች ደግሞ አንዱ ነው እስከ ጣና ጫፍ ይመጡላቸዋል። ስለዚህ ጦርነቱ ተጀምሯል። ደብረጽዮን እንደምታውቁት የሬዲዮ ተሸካሚ ነው የሞተ ነው። ዶክትሬት ዲግሪው እዛው ቢሮ ላይ መጥቶ ነው የተሰጠው። ምንም የሚያውቀው ነገር የለም። የውሸት ዶክትሬት ዲግሪ ነው። ሰርተፊኬት እኮ የለውም። ደንቆሮ ነው። እንኳን ለኢትዮጵያ ለህዋት መሪነት አይመጥንም። ባይዘው ስለዚህ የአውሮፓ የአሜሪካ ልኡካኖች የተባበሩት መንግስታት ልኡካኖች የአፍሪካ ልኡካኖች ወደ ትግራይ እንደ ሀገር አድርገው ይዘምታሉ ይተማሉ ሲረዱ ነበር በጦርነቱ ጊዜ። እኛ አንሸከምም። አሜሪካኖች I'm telling you Americans and American government the Ethiopian people they need peace. They need peaceful transition. We don't need anymore like puppet leaders like Abiy Ahmed and the so-called TPLF. European Union, the Ethiopian people, they don't want ETPLF. No one accepts TPLF.
እኛ የአውሮፓ ልኡካን የአሜሪካ ልኡካን ወደ ትግራይ እንደሚመላለሱ እናውቃለን። ከዚህ በኋላ አማራ የሚባለው አይሸከማችሁም። እኛ ህዋትን አንሸከምም። በራሳችን በአማራ ድክመት ራሱ ህዋትን ካባረርን በኋላ በነገዱ አንዳርጋቸው አጭበርባሪነት በበረንዳ ዳሪ ኦሮሞች ትግላችን መነጠቁ ያናድዳል። የኦሮሞ ሸክሞችን ተሸክመን አንቀጥልም። ኖ ሞር ኦሮሞ ሸክም፣ ትግሬ ሸክም፣ ኤርትራ አንሸከማችሁም። ወይ አረማሃራ ሜጋ ብለናል። ሜክ አማራ ግሬት አጌን ሜጋ ብለናል። እኛ ከዚህ በኋላ ሜጋ የሚል ኮፍያ እናደርጋለን። የአውሮፓና የአሜሪካ ልኡካን የሚያሸክሙንን ቲፒኤልኤፍ መልሶ ለማምጣት የሚደረገውን የሰነስማንተ ፓወር አንቀበለውም። የነ ትራምፕንም ቢሆን ዊ ዶንት ኬር። የኦሮሞ ሸክሞችን በአጋጣሚ በታሪክ አጋጣሚ ስልጣን የያዙኛ ህዋትን ጥለ ነው በራሳችን ጥፋት አሸሸ ገዳሜ እያልን የተሸከምነውን ኦሮሞ አንሸከመውም። ኖ ሞር ቲፒኤልኤፍ፣ ኖ ሞር ኦኤልኤፍ፣ ኖ ሞር ኢፒኤልኤፍ፣ ኖ ሞር ግንቦት ሰባት G7፣ ኖ ሞር እስክንድር ነጋ ኤንድ ባልዲራስ ብያለሁ። አሁንም በማጭበርበር ለማስቀጠል የሚደረገውን ሴራ አንቀበለውም። እንዳማራ ህዝብ እና እንዳማራ ፖለቲከኛ እኛ አንቀበላችሁም። ከዚህ በኋላ እናንተን የሚሸከም አማራ እንደሌለ ልትረዱ ይገባል። እንኳን ህዋት የህዋት ተከታይ 750 ሺህ ትግሬ ነው መደምሰስ ያለበት። ጠላቶቻችን ነው ሲገዙን የነበሩ ተገንጣዮች ናቸው። እኛ ግን ሌላውን አጋዚ የሆነውን ትግሬ እንደግፋለን፣ ተንቤኑ እንደግፋለን። የአድዋ ስደተኛ ነው ያስቸግረና ይሄ አስመራው አጋሞች ምን ችግር የለውም። እንደርታው ችግር የለብንም። የነጌታቸው ረዳ ኢትዮጵያዊ ብሔርተኛ ትግሬ we don't have any problem። ከዚህ አይነት ትግሬ ጋር ችግር የለብንም። ኩናማው ጋር ችግር የለብንም። ኢትዮጵያ we are one no we are not one። ማን ነው መታታል? ከኦሮሞ ጋር ራሱ አንድ ልንሆን አንችልም። በታሪክ አንድ አይደለንም ብለዋል የኦሮሞ ፖለቲከኞች። የኦሮሞ ህዝብ የዋህ መሪዎቹ ግን በጣም መጥፎና አማራ ጠሎች አጥፊዎች ናቸው። ስለዚህ እነሱን እስካልተቃወመ ድረስ ኦሮሞ በአፈሙዝ ኃይል መግጠም አለበት። ከአማራ ጋር ሊለይልን ይገባል። ሽምብራ ኩሬን ሞጆ እያለ እየቀየረ አዲስ አበባን ፊንፊኔ እያለ ላፍቶ እያለ ቦሌ እያለ ቦሌ ቡልቡላ እያለ ኢልማናና ዴንሳ ወሎ እያለ አይቀጥልም። ሪስቶር መደረግ አለበት የአማራ ሂስትሪ። we have to restore our history. we are Amhara as a great people. we have to restore our history and dignity. በፍጹም የእናንተን አንቀበለው። no one accepts the Oromo and the Tigrayan dynasty. we are Amhara. no more USA, no more European Union. no one accepts TPLF. TPLF, they are genociders. They are enemies of Ethiopians, especially for Amhara and Orthodox, for our religion. They already poisoned the young generation in Ethiopia. As Amhara people, you as Amharas, you have to understand. እና ውጊያ ጀምረዋል። ይሄ ማወቅ አለባችሁ። ቀሪው ጊዜ እኛን መራም፣ አማራ ይመራል፣ ትግሬ ይምራን፣ ኦሮሞ ይምራን፣ ኤርትራ ይምራን፣ ሌሎች ብሔሮች ይምራን የሚል ቀሪውን ጊዜ ቀጣይ የሚመጣው እኛን መራም እያለ እንደ ድሮ ራሱን እያጃጃለ የሚናገር አማራ የሚመጣ አማራ ከተባል እንገለዋል። ሸምቀን ነው የምናጠፋው። ኖ ዋን አክሴፕት። የአማራ ልጆች እንዳትቀበሉ። የአማራ ባንዳዎች ከዚህ በኋላ ሌሎች ይምሩ እኛ መመራት አለብን የሚል አማራ ከተገኘ መገደል አለበት። that's my point። እንዲህ አይነት አማራ ካለ እንዲህ አይነት ፋኖ ካለ የአማራ ልጆች የአማራ ባንዳዎችን አሳዳችሁ አጥፏቸው። ቀሪው ጊዜ እኛን መራም፣ ትግሬ ይምራን፣ ኦሮሞ ይምራን የሚል አማራ ካለ መሳደድና መጥፋት አለበት። አማራ ኢትዮጵያን በድጋሚ መምራት አለበት።
አገሪቱን አማራ ሊረከባት ሊያስተዳድራት ይገባል። በኃይልም በሰላምም በጉልበትም በሳቦታጅም አገሪቷን በእጃችን ማስገባት አለብን። አለስ እንደ አዘርዋይስ የአማራ ህዝብ አይቀጥልም። ከዚህ በኋላ ኦሮሞ ይግዛን ምን ችግር አለ? አማራ ምንድነው? ትግሬ ይግዛን ወላይታ ይግዛን የሚባል አይሰራም። አንቀበልም። አማራ ይገዛል። እንደ ቁጥራችን አገሪቷን በፍጥነት ማስተዳደር አለብን። 70% የአገሪቱ ቁጥር ነው። ይገባናል። አማራ ካልገዛ ደግሞ ኢትዮጵያ ይበታተናል። ልክ እንደ ቴዎድሮስ ማለት እኮ ነው። እንደ አፄ ቴዎድሮስ እኮ ኦሮሞዎች ምኖች እኮ በትነውት ነበር። አታዩም እንደ ይልማናና ድንሳ ሜጫ ወሎ የሚባለው ከዚያን ጊዜ ወረውን እኮ ነው፣ አባረናቸው ነው እኮ። ስለዚህ አሁን አገሪቷ ራስ ምናምን ጎጃም ራስ ጎንደር እያለ ቀጥሏል። ያ ማለት እኮ ዘመነ መሳፍንት ነው። ዘመነ የራሱ ዳይናስቲ ያለው፣ መሳፍንት የራሱ ዳይናስቲ ያለው፣ የምሬ የራሱ ዳይናስቲ ያለው፣ የእስክንድር ራሱ መከታው ምናምን የራሳቸው ዳይናስቲ ያላቸው፣ የአዲስ አበባ ዳይናስቲ ያለ። ስለዚህ ይሄን አንቀበልም። ዋን አማራ አንድ ነው፣ አንገቱም አንድ ነው እንደተባለ ትክክል ነው። ስለዚህ የአማራ ባንዳዎች አሳዳ አጥፋው፣ ፋኖ ወጣቱ አሳዳ አጥፋው። ከዚህ በኋላ ትግሬ ይመራናል መመራት ተፈልግ ኦሮሞዎች ቢመሩ ምን ችግር አለ የሚል ባንዳ በሃይማኖት አባቶች በወጣቱ በፋኖ አደረጃጀት በሲቪክ ማህበራት ከተገኘ ከምሁራን መገደል አለባቸው። አሳደበለው በሚዲያም አትናገሩ፣ ለምጠው አጥፋው። ወንድም ራሱ ኦሮሞ ይምራን የሚል ከተገኘ ምታው፣ አሳደድፈው። አማራ ኢትዮጵያን የማስተዳደር ችሎታ አለው፣ የማልማት ችሎታ አለው። ኢትዮጵያን መያዝ አለበት፣ ስልጣን መቆጣጠር አለበት፣ ኢትዮጵያን ማስቀጠል አለበት፣ ማልማት አለበት አማራ። ከዚያ ውጭ ግን ኦሮሞ ይምራን ቀሪው ጊዜ ትግሬም ኦሮሞም ኤርትራን ቢመራ ምን ችግር አለ ደቡብ የሚባል ነገር አንቀበለው። አሳደበለው የአማራይቱ ልጅ። አማራ ለፖለቲካ ብቻ ጆሮውን አንቅተ ጠብቅ፣ ለአልቧልታ ጊዜ አትስጥ። የኛ ቀይ ባህረኛ ነው ወደ ቡና አስመልስ እንዳሰማ። ህዋት እየመጣ ነው፣ ሁለቱ ትግሬዎች እየተደራደሩ ነው፣ ህዋት እየተኮሰ ነው። ይሄን ያደረጉ ደግሞ ኦሮሞዎች ናቸው። ተመልሶ አጠፋ ነው ብለው እየመጣል ነው። አሁን ግን ሲመጣ በጣም ነው የሚበቀል። ይበቀላል። እኛ ጋና ከዚህ በኋላ የአማራ ሰው የተባለ ሌላ ሚዲያ መሄድ፣ ሌላ ቲክቶከር ጋር መሄድ የለብን። ከዚህ ውጭ ሚዲያ የለም። አማራ ኑ እኛ ጋር ፖለቲካ ስሙ፣ መረጃ ውሰዱ፣ ተደራጅ፣ ታገል። ኢትዮጵያን ለመምራት ነው የምንመጣ። ከዚህ በኋላ ስልጣን ለመያዝ ነው መዋጋት ያለበት። አማራ መሞት የለበትም። በሰራው ከተማ አትገባ መባል አይችልም። ኮሪደር ልማት እየተባለ አይበተንም። የማንንም ጥሩተኛም አንከተልም። የአዛውንቶች ክበብ ከኦሮሞም ከትግሬን ከምን እዚህ ጋር አሁን የአማራ ምሁራን የሚባለውንም አንቀበለው። የአዛውንቶች ክበብ ከሻለቃ ዳዊት ጀምሮ ወደ ገዳም ነው መሄድ ያለበት። ከተፈራ ማሞ ጀምሮ ገዳም ነው መግባት ያለበት። እንደነ ዝናቡ ያለው እንደነ ምሬ ያለው ወጣቱ ነው ማዋጋት ያለበት። ወጣቶች እንደ ዘመን ራሱ ወጣት ነው። ሳሚ ወጣት ብዙ ናቸው። ወጣት ነው ማታቆስ ያለበት። ይሄ የጡረተኛ ክበብ መፍረስ አለበት። አንቀበለው። ስለዚህ አማራ ደግሞ መረጃ ሰብሳቢ ሁን። ለመረጃ ትጋ፣ ለስልጣን ትጋ። ሪሶርሱን የኢትዮጵያ ለማስተዳደር ለመጠቀም ተነስ። ከዚህ በኋላ ኦሮሞ እንዲመራኝ፣ ትግሬ እንዲመራኝ አልፈቅድም። ደቡብ እንዲመራኝ አልፈቅድም። አማራ መምራት አለበት፣ ኢትዮጵያን ማስቀጠል አለበት። እምቢ ካሉ ግን የራስን ሀገር ደግሞ መስርተህ ቀጥል። ምን ያደርግልናል? ኢትዮጵያ ሸክሙ ነው የተረፈን፣ ትግሬ ሸክሙ ነው። እንደውም ተዋግተን መቁረጥ ነው ያለብን። ራሳችን የቻልነውን መሬት ወስደን ተታኩሰን ማባረር ነው ያለ። እነዚህን ማባረር ነው። 100 ሚሊዮን ግብር ሰጥተው እኮ 500 ሚሊዮን ብር የሚወስድ ይህን ታውቃላችሁ? ይቅርታ 100 ሚሊዮን ሰጥቶ ግብር 7 ቢሊዮን ብር የሚወስድ ትግሬ ጋር እንዴት አድርገህ ትቀጥላለህ? እዚህ ከመጣችሁ ትክክለኛ መረጃ ታገኛላችሁ። እዚህ ሚዲያ ሌላ ቦታ አትልከስከሱ። እና አበበ ብለው መጡላችሁ። ደግሞ ምን ብሎ ሊወራ ነው አበበ ብለው ወደ ቲክቶክ የገቡ?
20 ሰው ይዞ ቁጭ ያለ እንዲሁ አታፍሩ? እና ሀብታሙ አያሌው አታፍሩ? ግንቦት ሰባት አታፍሩ? ፋፍዴን የአማራ ፋኖ ህዝባዊ ድርጅት አታፍሩ? እንዲሁ አታፍሩም? ሹልቀው ማፈሪያ የላችሁም ወይ? ኢዜማ እስክንድር ነጋ አታፍሩም? ማዛ መሐመድ፣ መስከረም አበራ አታፍሩም ወይ? የእናንተ ሴራ እኮ ጠንቅቀን ነው የምናውቀው። እዚህ ሚዲያ ኑ ተከታተሉ፣ መረጃ ታገኛላችሁ። በቅርቡ ደግሞ ቢሮ ከፍተን እናሳያቸዋለን። የተለያዩ ባለሙያዎችን እያመጣን እንዲተነትኑ እናደርጋለን። መረጃ እናቀርባለን። በቴክኖሎጂ፣ በፋይናንስ፣ በፖለቲካ፣ በታሪክ በተለያየ መንገድ ሚዲያችንን እናሰፋለን። በቅርቡ ቢሮ ከፍተን እንመጣለን። ይሄን ሚዲያ ብቻ አዳምጡ። እስካሁንም ተሳስተን አናቅም፣ ቀጣይም አንሳሳትም። የሚያጭበረብርን አማራ አትስማ፣ ገንዘብን ላልሆነ ሰው አትስጥ። እስኪ ስንቱ አክቲቪስት ነው የተገለበጠው? ኦ ማይ ጋድ! ሙሐመድን አዋርዶ ሙሐመድን የሚደግፍ፣ ኢየሱስን አዋርዶ ኢየሱስ የሚደግፍ፣ ዘመነን አዋርዶ ዘመነን የሚደግፍ፣ ምሬን ደግፎ መልሶ የሚያዋርድ፣ የአማራን ፋኖ ደግፎ መልሶ የሚያዋርድ፣ የአማራን ታሪክ ተናግሮ መልሶ የሚያዋርድ ስንቱን የተሸከምከው አማራ። የጋለሞታ ጥርቅም ጸጉሯን አሰርታ ከንፈሯን አፍንጫዋን በቲክታክ የምትገባ ጎንደሬ ነኝ ጎጃሜ ነኝ የምትል እነዚህ መቀመጫቸውን አዝለው የሚዞሩ ሴቶችን እስከተከተልን ድረስ አሁን የማዳም ቅመም ነው ያልቻልነው። ደግሞ ሀቢባ የምትባል ቤት ተሰብስበው ቁጭ ይላል። ሁለቱ የሃይማኖት ልዩነት አላቸው። እንዴት ተጋብተው እንደሚኖሩ ሞራል የሌላቸው እነዚህን እኮ መጀመሪያ መጸየፍ ነው ያለበት ሙስሊም ክርስቲያኑ።